ታሪኩ የሚጀምረው ሁልጊዜ ጠዋት ጥብቅ ስርዓትና የዕለት ተዕለት ህይወታቸውን የሚቆጣጠሩ ትልቅ ቤተሰብን እያሳየን ነው። በዚህ ቤተሰብ ውስጥ ያለው ነገር ሁሉ በኬረም ፍላጎት ላይ ያተኮረ ስለሆነ ሰራተኞቹ ኬረም ከመሄዱ በፊት ስራቸውን ለማጠናቀቅ ይጣደፋሉ። በዚህ ሰዓት አንዲት ሴት ሰራተኛ ሰዓቷን አሳልፋ በመተኛቷ የኬረም እናት ኑዛሃት ተቆጥታት ቤተሰቡን በስርዓት ማገልገል ዋና ዓላማዋ እንደሆነ ታስታውሳታለች። ይህ ቤት ጫና፣ ታዛዥነትና ፍርሃትን ያንጸባርቃል። በተለይ ደሃ ለሆኑ ሰዎች። ቤተሰቡ ከእንቅልፍ እንደተነሱ ኬረም ወደ ሞንቴኔግሮ ለሚያደርገው አስፈላጊ የንግድ ጉዞ ይዘጋጃል። ቤተሰቡ ኬረምን እንደ ቤተሰቡ ኩራት አድርገው ስለሚመለከቱት የሀያሉ ቤተሰብ ወራሽ በመሆኑ ያለውን ኃላፊነት አጉልቶ ያሳያሉ። ምንም እንኳን ኬረም በቅንጦትና በአክብሮት የተከበበ ቢሆንም አባቱ የሚበላውን ስራውንና የወደፊት ሚስቱን እንኳን በሱ እንደሚመረጥለት ስለሚነግረው ይህም በሱ ላይ የተጣሉትን ከባድ ግምቶች ያጠናክራል። ከዚህ በኋላ ኬረም ስለ ግብርና ኢንቨስትመንቶች ለመነጋገር ለስብሰባ ወደ አንድ የወይን እርሻ ይሄዳል። ስብሰባው የአናቶሊያ መሬት ለምነትና የስኬት ተስፋን ያጎላል። ይህኔ ሴብዳ የተባለች ሰራተኛ ደሞዟን ፍትሃዊ ባልሆነ መንገድ ከተቀነሰባት በኋላ ያልተከፈላትን ደሞዟን ስትጠይቅ ስብሰባው በድንገት ይቋረጣል። ሴብዳ በአስቸጋሪ ሁኔታ ከባድ የጉልበት ስራ ብትሰራም ስርዓት በሌለው መንገድ ስለያዟት ኬረም ጣልቃ በመግባት ደሞዟን እንዲከፍሏት ይናገራል። ነገር ግን የወይኑ እርሻ ማናጀር ሴብዳን ስላዋረዳት ነገሩ እየተባባሰ ይሄዳል። ማናጀሩ ስርዓት አልባ ስለሆነ ሴብዳን ሲያሰቃያት ኬረም ንዴቱን መቆጣጠር ስላቃተው ማናጀሩን ይመታዋል። በዚህ የተነሳ የንግድ ስምምነታቸውም ይፈርሳል። ኬረምም የችኮላ እርምጃው ከባድ መዘዝ እንዳለው ይገነዘባል። ሴብዳ ግን ዝም ለማለት ፈቃደኛ ስላልሆነች ለራሷ መቆምን አጥብቃ ትቀጥላለች። በፖሊስ ጣቢያ ውስጥ አሁንም ውጥረቱ ከፍተኛ ስለሆነ ኬረም ሴብዳን ችግር ውስጥ ስላስገባት ጥፋተኛ እንደሆነ ይሰማዋል። ሴብዳ ግን ሳትፈራ የህግ እውቀት እንዳላትና ጉዳዩ ያለ እንከን እንደሚያልቅ ታምናለች። ምንም እንኳን ሁኔታው የተለየ ቢሆንም ሁለቱ ቀስ በቀስ መግባባት ይጀምራሉ። ወደ ኬረም ቤተሰብ ቤት ስንመለስ የኬረም የመታሰር ዜና ቁጣና ድንጋጤን ያስከትላል። ቤተሰቦቹ እርስ በርስ በመወነጃጀልና በተለይም ተራ የወይን እርሻ ሰራተኛ የሆነች ሴት ለእንደዚህ አይነት ውርደት ምክንያት ልትሆን ስለቻለች በጣም ይከራከራሉ። ስለዚህ የኬረም እናት የወደፊት ህይወታቸውን ለመቆጣጠርና ብቁ ካልሆኑ ሰዎች ኬረምን ለመጠበቅ ቆርጣ ትነሳለች። ብዙም ሳይቆይ ሬና ወደ ኬረም ቤት ስለመጣች ሞቅ ያለ አቀባበል ይደረግላታል። በግልጽ እንደ ወደፊት ሙሽራቸው ተወዳጅ አድርገው ነው የተቀበሏት። ከፈገግታዎች ጀርባ ኬረምን የግል ምርጫ ሳይሆን የቤተሰቡ ጥቅም ወደሚያሟላው ግንኙነት ለመግፋት ግልጽ ግፊት አለ። ይሄ በእንዲህ እንዳለ ሴብዳ ወደ መካከለኛ ህይወቷ ተመልሳ የገንዘብ ስጦታን እምቢ ብላ እዳዋን ለመክፈል አጥብቃ ትጥራለች። ከቤተሰቦቿ ጋር ስትገናኝ ስሜት፣ ነፃነትና ትህትና ታሳያለች። ጠንካራ የሞራል እሴቶቿ ከኬረም ዓለም ውስጥ ከሚታየው እብሪትና ቁጥጥር ጋር በእጅጉ ይቃረናል። ሴብዳ ምንም እንኳን በትግል ብትገፋ የወደፊት ህይወቷን በሐቀኝነት ለመገንባት ቆርጣለች። ኬረም ስላልተሳካው የንግድ ውልና ስለገጠመው ውርደት በጣም ተናዶ ሞንቴኔግሮን ለቆ ይሄዳል። በመንገዱ ላይ መኪናውም ይበላሻል። በአጋጣሚ በዚህ መንገድ ሴብዳ ስለመጣች ትረዳዋለች። ከልጅነቷ ጀምሮ ስለነበራት የሜካኒካል እውቀት ትነግረዋለች። እሱን ለመርዳትም ትጥራለች። ኬረምም እርዳታዋን በቸልተኝነት ተቀብሎ አብረው ሲጓዙ ሴብዳ ስለ ህይወቷ፣ ስለ ስራዋና ስለ ነፃነቷ በግልጽ ስትናገር ኬረም ደግሞ ስለ ራሱ የተሸሸገ ህይወት መጠራጠር ይጀምራል። የተገናኙበት መጥፎ አጋጣሚ ቀስ በቀስ ወደ ቁም ነገር ይለወጣል። ኬረም ከስልጣን ወይንም ከደረጃ ነፃ የሆነ ግንኙነት አጋጥሞታል። በሌላ በኩል ሬና ኬረምን ካገባች በኋላ የህይወቷ ትርጉም እንደሚጠፋባት ታስባለች። ወላጆቿን ካጣች በኋላ ከራሷ ቤተሰብ በላይ በተለየ መንገድ ላሳደገቻት ለኬረም እናት ኑዛሃት ምስጋናም ታቀርባለች። ሬና ይሄ ቤት ቤቷ እንደሆነ ለማንም ምንም ዕዳ እንደሌለባትና እንደሌላው የቤተሰብ አባል ተመሳሳይ ማንነትና ክብር እንደምታገኝ የወደፊት ህይወቷ ከኬረም እንደማይለይ አብረው የህይወት መንገዳቸውን እንደሚጓዙ ታምናለች። በሌላ በኩል በሴብዳና በኬረም መካከል ድንገተኛ ግንኙነት ይፈጠራል። በሌላ ዘመን መኖር ምን እንደሚመስል በማሰብ ስለ ጊዜ ታሪክና ማንነት ይነጋገራሉ። ኬረም የአያቱንና የቤተሰቡን ስራዎች ለመረዳት ወደ 19ኛው ዘመን ለመመለስ ፍላጎት እንዳለው ሲገልጽ፣ ሴብዳ ደግሞ ከቤተ መንግስቶች፣ ከደንቦችና ከማህበራዊ ጫና ርቃ በባህር ዳርቻ መካከል ህይወቷን መኖር ትፈልጋለች። ተቃራኒ ዓለማቸው በክብርና በቀላልነት መሃል ያለውን ርቀት ቢያጎላ፣ ነገር ግን ይሄ ንጽጽር የበለጠ ያቀራርባቸዋል። ሴብዳ ጊዜያዊ ጓደኝነትን ከፍ አድርጋ ስትመለከት ኬረም በአስተሳሰቧ ተገርሟል።
ነገር ግን በጣም ተማርኮባታል። የማወቅ ጉጉቱ ቀስ በቀስ ወደ ስሜታዊነት ትስስር ይለወጣል። አብረው የሚያሳልፉት ጊዜ በትንሽ ቅርበት፣ በእግር በመሄድ፣ በመሳቅ፣ የምግብ ምርጫዎችን በመጋራትና የሚወዷቸውንና የሚጠሏቸውን ሰዎች ተመሳሳይ መሆናቸውን ያወራሉ። ሴቭዳ ዓለምን ለደስታቸው ተጠያቂ የሚያደርጉና የሌሎች ጉልበትን የሚያሟጥጡ ሰዎችን በተመለከተ ያላትን ጥላቻ በግልጽ ትናገራለች። ኬረምን በቃላቶቿ ውስጥ ብርቅዬ ቅንነት ይሰማዋል። ምሽቱ እየነጋ ሲሄድ የመለያየታቸው እውነታ የማይቀር ይሆናል። ኬረም ከተለያዩ በኋላ እርስ በርስ መተሳሰባቸውን ከቀጠሉ ወደ ህመም ሊለወጥ ይችላል የሚል ፍርሃት ስላለው ስልክ ቁጥር ከመለዋወጥ ይልቅ ያልተለመደ ስምምነት ይጠቁማታል። ከአንድ ዓመት በኋላ እንደገና በአንድ ቦታ ይገናኛሉ። አሁንም ልባቸው በተመሳሳይ ጥንካሬ ከመታ የተሰማቸው እውነተኛ ፍቅር መሆኑን ይቀበላሉ። ሴቭዳ ግን የፍቅርን ዘላቂነት ብትጠራጠርም ብቻ እውነቱ ሊገለጥ እንደሚችል በማመን በዚህ ሀሳብ ተስማማለች። ከዚህ በኋላ ኬረም ወደ ቤተሰቡ ይመለሳል። ይህኔ ቤተሰቡ ሬናን እንዲያገባ ሀሳብ ያቀርቡለታል። ኬረም ግን ይቃወማል። ምክንያቱም በህይወት ውስጥ ሌላ ሴት ስላለች ነው። ይሄ ነገር ቤተሰቡን ያስደነግጣል። በተለይም የሚያፈቅራት ሴት ከደረጃቸውና ከቤተሰባቸው ህግ ጋር ስለማትጣጣም ነበረ። ይሄ በእንዲህ እንዳለ ሴቭዳ ወደ ቤቷ ከተመለሰች በኋላ ለእናቷ ውሏን ታካፍላታለች። እናቷን በችግር በተቀረጸ እውነታዊነት ምላሽ ትሰጣታለች። ፍቅር ጊዜያዊ እንደሆነና እውነተኛ አጋርነት ከፍቅር ይልቅ ህልውና ላይ እንደሚያተኩር አጥብቃ ትነግራታለች። ምንም እንኳን ጥርጣሬ ቢኖራት የሴቭዳ ልብ ተነክቶ እንደሆነ በመረዳት ልጇን ታጽናናታለች። ክፍል አንድ የሚያበቃው ኬረምም ሆነ ሴቭዳ ሁለቱም ወደ ተለያዩ ዓለማቸው ሲመለሱ ሁለቱም ሊረሱት በማይችሉት አጭር ግንኙነት ተውጠዋል። አሁን ለአንድ ዓመታት ሙሉ በተስፋና በእውነት መካከል ይቆማሉ። ሬና በንዴት ጮክ ብላ የምታድግበት የሚያምር የሰርግ ቬሎ የምትለብስበትና ኬረምን የምታገባበት የወደፊት ጊዜ በዓይነ ህሊናዋ እያሰበች የኬረም ቤተሰብ ልዕልት እንደምትሆን ስታምን እያየን ነው። ጊዜ እያለፈ ሲሄድ ለረጅም ጊዜ ሲጠበቅ የነበረው ዓመት ተስፋ ሰጪ ከመሆን ይልቅ ከባድ ይሆናል። መለያየትና ናፍቆት፣ መልስ ያልሰጧቸው ተስፋዎች በሴቭዳና በኬረም ላይ ጫና መፍጠር ይጀምራሉ። በሌላ በኩል የኬረምና የሬና የቀለበት ዝግጅት ሲጀመር ቤተሰቡ ውጥረት ውስጥ ይገባል። የሁሉም ሰው አይኖች በኃያሉ የሳቦግሉ ቤተሰብ ላይ ስለሆነ ሁሉም ነገር ፍጹም መሆን አለበት። ምክንያቱም ለስህተት ምንም ቦታ የላቸውም። ሬና ለጋብቻው ውብ ቀሚስ ለብሳ ለኬረም ያላትን ቁርጠኝነት ትገልጻለች። ስለዚህ ለዘላለም ከኬረም ጎን ለመቆም ቃል ገብታለች። ምክንያቱም ጋብቻቸው ለሁለቱም ቤተሰቦች ደስታን እንደሚያመጣ ታምናለች። ኬረም ግን ለቀለበቱ ሲዘጋጅ ልቡ ተረብሾ አንድ ጊዜ ብቻ ያገኛትን ግን ፈጽሞ ያረሳትን ሴቭዳን በማስታወስ ተጨንቋል። ስለዚህ ትክክል የሆነውንና ከሱ የሚጠበቀውን ለመለየት ተቸግሯል። ኬረም በአንድ ወቅት እንደምታገኘው ቃል የገባችለት ሴቭዳ እንደምትመለስ ስላመነ ጓደኞቹና ቤተሰቦቹ እሱን ለማረጋጋት ይሞክራሉ። የሬናን ዋጋ አስታውሶ እንዳያጣት አጥብቀው ይነግሩታል። ከቀለበት ዝግጅቱ ጋር ተመሳሳይ በሆነ መልኩ በሌላ ቦታ የቤተሰብ ግጭት ይፈጠራል። የሴቭዳ እናት የልጆቿን አባት ኃላፊነት በጎደለው መልኩ ስለተዋቸውና ስሜታዊ ጥቃት ስላደረሰባቸው በወንጀል ትከሰዋለች። ምክንያቱም ልጆቿን በሐሰተኛ ተስፋዎች ለመመረዝ ፈቃደኛ ባለመሆኗ አሮጌ ቁስሎች እንደገና ይከፈታሉ። የሴቭዳ እናት ልጆቿን ለመንከባከብና ሕይወቷን እንደገና ለመገንባት ትታገላለች። ስለ ስራ፣ ስለ ገንዘብ፣ ስለ ትምህርታቸው ትጨነቃለች። በተለይም ለወንድ ልጇ ለሚሞ ፍርሃት ቢኖርባትም ወደፊት ለመሄድ ቆርጣ በሳቢኦግሉ ቤተሰብ ቤት ውስጥ የስራ እድል አግኝታለች። እጣ ፍንታ ሴቭዳ በአንድ ወቅት ለመተው ወደ ሞከረችው ዓለም እያቀረባት እንደሆነ አላወቀችም። ወዲያው ሴቭዳና ቤተሰቦቿ ወደ ሳቢኦግሉ መኖሪያ ስለደረሱ እዛ ያለውን ጥብቅ ሕጎችና የተገደበውን ነፃነቶች ያስተዋውቋቸዋል። ስራው ክብርና ዋጋን ቢያስከፍልም የሴቭዳ እናት ቤርሃን ፈተናውን ተቀብላ ለልጆቿ የተሻለ ወደፊት ጊዜ እንደምትሰጥ አምናለች። በቀለበት ዝግጅቱ ወቅት የሴቭዳን ወንድም ሚሞን የሚመለከት ያልተጠበቀ ክስተት ተፈጥሯል። ይሄ ነገር ትርምስና ሀፍረት ይፈጥራል። ሁኔታው እየተባባሰ ሲሄድ ሴቭዳ በሁሉም ፊት በከባድ ውርደት ተስፋ በመቁረጥ ይቅርታ ትጠይቃለች። የቤተሰቡ አባላት ምላሽ ደግሞ ከማህበራዊ ደረጃና ከስልጣን ጀርባ የተደበቀ ጭካኔን ያረጋግጣል። በዚህ ሰዓት ኬረም ጣልቃ ገብቶ ለሴቭዳ በመከላከል ማዋረድ ለስህተት መፍትሄ እንዳልሆነ በመናገር በግልጽ ይቃወማል። ሴቭዳ ራሷን ስታስተዋውቅ ስሟ እጣ ፈንታ በአንድ ወቅት የተበታተኑ ክሮችን በጸጥታ እንደገና እያገናኛቸው መሆኑን ይጠቁማል። በቀለበቱ ላይ የታደሙት እንግዶች ሙሽራውን ሲያመሰግኑና ሙሽራዋን ሲያደንቁ ሴቭዳ ደካማ የሆነው ዓለሟ እንዳይፈርስ ለማድረግ የግል ውጊያ እያደረገች ነው።
ትንሹ ወንድሟ ሚሞ እያለቀሰ ፖሊስ ሊወስደው እንደሚመጣ ስለተሰማው በመፍራት ሲያለቅስ ሴቭዳ ተስፋ ብትቆርጥም አረጋግታ ታቅፈዋለች። የራሷ ፍርሃት ሊያሸንፋ ቢሞክርም እንኳን ማንም ከሷ አጠገብ እንደማይወስደው ቃል ትገባለታለች። እውነታው ግን የወንድሟን የሕክምና ወጪ ለመክፈል የ1 ዓመት ደሞዝ አስቀድማ ስለወሰደች እዳው ተስፋ ቆርጣ በቤተ መንግስት ውስጥ እንድትቆይና በዝምታ ውርደትን እንድትቋቋም አስገድዷታል። በተመሳሳይ ጊዜ እጣ ፍንታ ጭካኔ የተሞላበት አጋጣሚ ያመጣል። ሴቭዳ ከኬረም ጋር በድንገት ፊት ለፊት ትገናኛለች። በአንድ ወቅት የምትወደውን የምትጠብቀውን ሰው እንደገና በማግኘቷ ኬረም ለዓመታት እንደፈለጋት እንደጠበቃትና ለምን እንደጠፋች እንዳላወቀ አምናለች። ስለዚህ የማንንም ደስታ ለማጥፋት እንዳልመጣች በግልጽ በመናገር ኬረም እንደሌለች በማሰብ እጮኛውን እንዳያሳዝንና ቤተሰቡን እንዲጠብቅ ትለምነዋለች። ምክንያቱም አሁን ለሷ ፍቅር መግዛት የማትችለው የቅንጦት ነገር ነው። ይህ በእንዲህ እንዳለ እነ ሴቭዳ ይፈረድባቸዋል፣ ይዋረዳሉ፣ እንደ ስርዓት አልባም ይቆጠራሉ። ስለዚህ አንድ ነገር ሲፈጠር ኑዛሃት ሴቭዳና ቤተሰቦቿን ለማባረር እንደ ሰበብ ትጠቀማለች። ቀዝቀዝ ባለ መልኩ ቦታዋን ለሴቭዳ ታስታውሳታለች። ሴቭዳ በጉልበቷ ተንበርክካ ታዛዥ እንደምትሆንና ወንድሟም ዳግመኛ ችግር እንደማይፈጠር ቃል ትገባለች። ይሄ ድርጊቷ በሁሉም ሰው ፊት ክብሯን አዋርዶታል። ኬረም በዚህ ሰዓት ጣልቃ ገብቶ ወንድሟ በፍርሃት በአሰቃቂ ሁኔታ እንዲቀጣ ስላልፈቀደ እንዲቆዩ ይናገራል። ሴቭዳ ላሳየችው ባህሪ ሬናና ኬረምን በይፋ ይቅርታ ለመጠየቅ ስለተገደደች ቤተሰቧን ለመጠበቅ ስትል ኩራቷን ትውጠዋለች። አንዳንዶች ድፍረቷን ቢያደንቁ፣ ሌሎች ደግሞ ቦታዋን ለመርሳት የደፈረች ሰራተኛ እንደሆነች ብቻ ነው የሚያዩት። ሬና በቅናትና በክብር መካከል የተበታተነች ሲሆን ይቅርታዋን ግን ትቀበላታለች። ነገር ግን በልቧ ውስጥ የሚፈጠረውን ጥርጣሬ ዝም ማለት አትችልም። ሴቭዳ የኬረምን ቤተሰብ በቅርበት ትከታተላለች። ስለዚህ ህይወታቸው ምን ያህል እንግዳ እንደሆነ ትገነዘባለች። ልብሳቸው፣ ደንባቸው፣ ወጎቻቸውና የሚያወሩበት መንገድ እንኳን በጊዜ ሂደት እንደቀዘቀዘ ይሰማታል። ሀብታቸው በቅዠትና በግትርነት ላይ የተገነባ መሆኑንም ተረድታለች። እዚህ ቤተሰብ ውስጥ መልክ ከሰው ልጅ የበለጠ አስፈላጊ ነው። ሬና ከሌሎቹ በተለየ የበለጠ እውነተኛና ጥሩ ሰው ትመስላለች። ሆኖም ግን በዚህ አርቲፊሻል ዓለም ውስጥ ተይዛለች። ይህ በእንዲህ እንዳለ የኬረም ውስጣዊ ግጭት ወደ መጥፎ ደረጃ ስለደረሰ ከሬና ጋር ቀለበት ቢያደርግም ልቡ ግን ከሴቭዳ ጋር የተሳሰረ ስለሆነ ሴቭዳን እንደገና ማየቱ ስሜቱን እንዳበላሸው ለጓደኛው ይነግረዋል። ምክንያቱም ሰው የሚገናኘው በአጋጣሚ ሳይሆን በዕጣ ፈንታ እንደሆነ ያምናል። ስለዚህ ምንም ቢፈጠር እሷን መከተሉን እንደሚቀጥል ይወስናል። ሬና ርቀታቸው እየጨመረ ስለመጣ ክብሯን ለመጠበቅ ብትሞክርም ኬረምን ፊት ለፊት ትጋፈጠዋለች። ኬረምም ሌላ ሴት እንደሚወድ በሐቀኝነት ይናዘዛል። ምክንያቱም ትዳሩን በክህደትና በውሸት ለመገንባት ፈቃደኛ ስላልሆነ ነበረ። ምንም እንኳን ሬና ብታዝንም በዝምታ ታዳምጣለች። ይሄ ማለት ፍቅር በግድ እንደማይሆን ተረድታለች። የሴቭዳ እናት የሞት ዜና ከተቀበለች በኋላ አዝና ስታለቅስ ሴቭዳ እንደገና ወደ ትርምስ ውስጥ ስለገባች የራሷ ህመም እያደከማት ዝም ብላ ትኖራለች። ወዲያው ኬረም በግል ሊያናግራት ሲሞክር ሴቭዳ እንዲሄድ ትለምነዋለች። አብረው ከታዩ ስለሚፈረድባት መጥፎ ፍርድ ስለምትፈራ ነው። ንግግራቸው በናፍቆትና በጸጸት የተሞላ ስቃይና ህመም የተሞላበት ይሆናል። በመጨረሻ ሴቭዳ የተቀጣጠሩበት ቦታ ያልመጣችበትን እውነት ትነግረዋለች። ኬረምን ጠብቀው ነበር። ነገር ግን ሁሉንም ነገር ስለለወጠው ታሪክ ስለነገረችው ኬረም ህመሟ ከመቅረት የበለጠ ጥልቅ እንደሆነ ይገነዘባል። ስሜታቸው ኃይለኛ ቢሆንም ሴቭዳ አብረው መቀጠል እንደማይችሉ ትነግረዋለች። ምክንያቱም የቤተሰቡ ኃላፊነት በመካከላቸው ቆሟል። ስለዚህ ፍቅር ብቻውን በቂ አይደለም። ኬረም እንዳትፈራ ከጎኗ እንደሚቆም ቃል ቢገባላትም ሴቭዳ ግን ከሚኖሩበት ዓለም ማምለጥ እንደማይችሉ እውነቱን ታውቃለች። ከዚህ በኋላ ወደ ቪላው ሲመለሱ የኬረም ጋብቻ በይፋ ስለፈረሰ ቤተሰቡ በድንጋጤ በማፍረሱ በቁጣ ምላሽ ይሰጣሉ። አንዳንዶች ኬረም ግራ ተጋብቷል ብለው ሲያስቡ ደግሞ ከጥቁሩ ተራራ የመጣችው ሴቭዳ እንዳታለለችው ይናገራሉ። ኑዛሃት ግን የሴቭዳና የኬረምን ግንኙነት ለማፍረስ ቆርጣ ተነስታለች። ስለዚህ ሴቭዳን እፍረት እንደሌላትና አደገኛ እንደሆነች ትናገራለች። ኬረም ግን በጽኑ ተከራክሮ እንዲያከብሯት ማንም እንዳይናገራት ካስጠነቀቃቸው በኋላ ቤተሰቡ የሚወዳትን ሴት ለመቀበል ፈቃደኛ ካልሆኑ ስሙን፣ ውርሱንና ሀብቱን ለመሰዋት ዝግጁ እንደሆነ በመግለጽ ሁሉንም ያስደነግጣቸዋል። ቃላቶቹ ቆራጥ ስለሆኑ ቤተሰቦቹም ይፈራሉ። ከዚህ ጋር በተጓዳኝ በጋብቻ ውስጥ ስሜታዊ ቸልተኝነት የሚያሳይ ሌላ ታሪክ እናያለን። ሬና ባሏ እንዳታለላት ስለጠረጠረች በራስ የመተማመን ስሜቷ ተሰብሯል። የራስ ወዳድነት ስሜቷ ስለተሸረሸረ ፍርሃቷን ለዲልባር ትነግራታለች።
በማግስቱ ጠዋት ቪላ ውስጥ ምንም እንዳልተፈጠረ በማስመሰል ወደ ነበረበት ይመለሳል። ሬናም ልቧን ከጸጋዋ ጀርባ ደብቃ እናቷ እንደታመመች አስመስላ ሴቭዳን በግል እንድትረዳ ትጠይቃታለች። በዛ ላይ ራሷን እንደ ደግና አስተዋይ አድርጋ ታቀርባታለች። ነገር ግን በተረጋጋ ቃላቶቿ ስር ኩራትና ክህደት ቢታይም ሬና ለኬረም ሴቭዳ አስተማማኝ ምርጫ እንደሆነች በማመን ኬረም በፍጹም እንደማይተዋ ታምናለች። በቀጣይስ ምን ሆነ ምን ተፈጠረ ለሚለው መልስ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት ቤተሰቡን ተቀላቀሉ።